ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታደርጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ የአንዲት ሴት ልጅ እና የአንዲት እናት ስቃይ እና ከትልቅ ክብር ካባ በስተጀርባ የተሸፈነው አስፈሪው ማንነት ከሰሞኑ ማህበራዊ ሚዲያን ያጥለቀለቀው ታዋቂዋ የሳሚ እናት የገጠማትን አስደንጋጭ ሁኔታ እና አሁን ላይ የምትገኝበትን ሁኔታ ስታብራራ ሁሉም ነገር የጀመረው በደመቀ ሁኔታ ነው። የሳሚ እናት የዚህ ሰው ክብር እና ያለው ነገር አይታ በፍቅር ትወድቃለች። ይህንን ሰውዬ በሀገሪቱ ላይ ትልቅ ስም እና ቦታ ያለው በተለያዩ ሚዲያዎችም የምንመለከተው እና ሁላችንም የምናደንቀው የፊልም ተዋናይ ወይንም ዘፋኝ ይመስላል። ነገር ግን ይህ ሰው ከእርሷ ጋር እያለ ከተለያዩ ሴቶች ጋር ግንኙነት ያለው እና ሴቶች ላይ የሚያደርስ ሰው መሆኑን ደረሰችበት። በዚህ ድርጊቱም ያዘነችው የሳሚ እናት ይህንን ድርጊት እንዲያቆም በተደጋጋሚ ብትነግረውም ከእርሷ ጋር የነበረው ነገር ተቀይሮ ታዲያ የእርሱን ማናጀር በመላክ ልጅሽን ማሳደግ የምትፈልጊ ከሆነ አርፈሽ ተቀመጪ የሚል መልእክትን አስተላለፈ። ታዲያ በዚህ ንግግሩ ያልተንበረከከችው ይህቺ ወጣት በጭራሽ አልፈራም፣ የኢትዮጵያ ሕዝብ ከአጠገቤ ይቆማል፣ እኔ እንኳን መስዋዕት ብሆን ልጄ ትቀጥላለች፣ እኔ አልፈራም፣ ነገር ግን በዚህ ካልቆመ ጉዳዩን ወደ ሕግ እወስደዋለሁ ስትል ይህንን ጉዳይ ሊያወራትም በታዲያስ አዲስ የስልክ ጥሪ ሰይፉ ፋንታውን የጋበዛት ነበረ። እጅጉኑ ልብ የሚነካ እና ፈጽሞ ያልተጠበቀ ንግግርም አድርጋለች። ማንም ሰው ሊጠረጥረው የማይችለው እና በተደጋጋሚ ያስፈራራኛል፣ በማናጀሩም በኩል ልጅሽን ማሳደግ አትፈልጊም የሚል መልእክትንም ይልክብኛል። እኔ ብዙ መከራዎችን አሳልፌያለሁ። ሰውነቴ ላይ ብዙ ጠባሳ አለ። በገዛ ቴም ይህንን ሁሉ አልፌ ነው የመጣሁት። ራሴን ለማጥፋትም የመኮርኩባቸው ጊዜያቶች ነበሩ። ትምህርቴንም በኢንጂነሪንግ ጨርሻለሁ። ብዙ በወንድ ተፈትኛለሁ። አባትም እናትም ሆኖኝ ያሳደገኝ እግዚአብሔር ነው። ነገር ግን አንዳንዴ በቃ ተወው የሚል በእንባ የታጀበ መልእክትን አስተላልፋለች። ከዚህ ጋርም ተያይዞ በቀጣይ ዓመት 29 ዓመቷን የምትቀበለው ይህቺ የሳሚ እናት የህይወት ታሪኳን በጽሁፍ እያሰፈረች ስለሆነ ለታዳጊዎች ይጠቅማል በማለት በቀጣይ ዓመት በደንብ ትመለከቱታላችሁ ስትል መልእክቷን አስተላልፋለች። ታዲያ ብዙ ሰዎችን በዚህ ጉዳይ ላይ እየተነጋገሩበትና ሐሳባቸውንም እያጋሩበት ይገኛል። ይህ ጉዳይ እጅጉኑ አንገብጋቢና ብዙ ሰዎችም እያወሩበት ብዙ ሚዲያ አካሎችም ደግሞ ሽፋን ገጻቸው ላይ የለጠፉ ሲሆን ታዲያ እናንተስ በዚህ ጉዳይ ላይ ምን ትሉበታላችሁ? ያላችሁን ሐሳብና አስተያየቶች በሐሳብ መስጫ ሳጥን ስር ያስፍሩልን እንላለን። እንዲሁም ደግሞ የተለያዩ ሐሳቦች ሲመጡ እኛ ለእናንተ በፍጥነት ለማድረስ እየሞከርን ስላለን ይህንን ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክትን በመጫን የሚለቀቁ መረጃዎችን በፍጥነት እንዲደርሳችሁ ያድርጉ እንላለን። ለወዳጅ ዘመዶቻችሁ ማጋራት ከወደዳችሁ ላይክ፣ ሼር እንዲሁም ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስፍሩልን እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። ቸር ሰንብቱ።